መቼም የሚያልፍ ያልመሰላችሁ ያለፈላችሁ ቀን የለም። በጣም ዝምተኛ ኩል ልትሆኑ ትችላላችሁ። ይሄን ግን መመለስ አለባችሁ፣ መመስከር ግዴታችሁ ስለሆነ። እንደዚህ አይነት ቀን የለም ወይ? መስክሩ። አለ የለም? አሳልፎልን ያውቅ። አሁን ህይወታችን ላይ ያለውን የሚያስጨንቀውን ነገር ደግሞ ይከራከርብናል። አይ እግዚአብሔር እኮ ታማኝ ነው፣ አሳልፎልኝ ያውቅ። አይ እግዚአብሔር እኮ አይጠለኝም የሚለው አለ፣ እምነት አለ። በዛው ልክ ደግሞ የነገሩ ክብደት አሁን እያሳለፍን ያለውን ነገር ጨለማውን ተስፋ የሚያስቆርጠውን ነገር ስናየው ደግሞ ይጋጫል። ልክ እንደዛ ነው አፕን ያደርጉ። በዚህ መሃል ግን ክርስቶስ አይቶ ያዝንልናል። አላመኑብኝም፣ እስከዛሬ ስንት ነገር አድርጌለት ስንት ነገር አድርጌላት ስንት ነገር ከስንት ነገር አውጥቻቸው እነዚህ ሰዎች ግን እኔ ላይ እምነት የለባቸውም ብሎ አያዝንብንም። እግዚአብሔርን መጠበቅ ማለት እንደዛ ነው። አሁን እኛ አርቦን ቤት ውስጥ ቁጭ ብለን እናታችን ወጥ እየሰራች ከሆነ እንጠብቃለን አይደል? ትንሽ ደቂቃ ነው ግን የሚያስጠብቀን ድምጽ አለ። ቢያንስ ኩሽና ውስጥ ሲከተፍ እንሰማለን ነው። አሁን እየተከተፈ ነው አይደል? ቸስ ሲል ደግሞ አዎ ተጠዷል እያልን ደግሞ የድስቶ ድምጽ እንሰማ። ከዛ የተሪ ድምጽ ተስፋ አለን። እግዚአብሔር ግን ጸጥ ነው የሚለው። በዝምታ ውስጥ ነው እንድንጠብቀው የሚፈልገው። እና እግዚአብሔርን ስትጠብቁት እግዚአብሔርን ካሁን ያደርግልኛል ስትሉት የሆነ ተስፋ የሆነ ሳይን እያሳያችሁ አይደለም። ለዛ ነው እግዚአብሔርን ማመን ማለት አይንን ጨፍኖ እንደመሮጥ ነው።